ሰላም ጓደኞቼ፣ አንዳንድ ሰዎች በውስጥ መስመርም በአካል ሻይ ቡና ስንልም ስለ ደሞዙ ምናምን ምናምን ትሉኛላችሁ። እኔ 1998 ዓመተ ምህረት ተመርቄ ግንቦት ወር ነው ሰኔ ወር ልክ ከማሰልጠኛ ስወጣ ለመጀመሪያ ጊዜ እጄ ላይ የገባው ደሞዝ 517 ብር የሬሽን ተቆርጦ 285 ብር ነበረ እጄ ላይ የሚደርሰው። ዛሬ የደሞዝ ጭማሪው ተጨምሮ 12870 ምናምን ብር ገብቶልኛል። ተመስገን። ምድርና ሰማይን የዘረጋ ፈጣሪ አምላክ ክብር ለሱ ይሁን። ዛሬ እዚህ ደርሻለሁ። ግን ይሄ ደሞዝ ያኖረኛል ማለት አይደለም። ራሴን ከሌብነት፣ ከስርቆት፣ በተቋም ስም ከመነገድ ራሴን አግልዬ በሙያዬ ፈጣሪ በሰጠኝ ጸጋና በተማርኩት ትምህርት ራሴን ለመደጎም የተለያዩ ስራዎች እሰራለሁ። የተቋሜን ክብር ሳላስነካ፣ ደግመዋለሁ፣ የተቋሜን ክብር ሳላስነካ። ፖሊስ ማለት ለህዝብና ለሀገር ደህንነት ዘብ የሚቆም የእውነት ምሳሌ ነው በሚለው ህግ መሰረት ራሴን ለመደጎም አንድ አይደለም እኮ አልኳችሁ፣ 2 3 4 ስራ እሰራለሁ። ስለዚህ ተመስገን። ጤናውን ለሰጠኝ፣ ጉልበቱን ለሰጠኝ፣ ምድርና ሰማይን ለዘረጋ ፈጣሪ አምላክ ተመስገን። ከ517 ብር አንስቶ 12875 ብር ላደረሰኝ ፈጣሪ አምላክም ተመስገን ከማለት ውጪ ምንም የምለው ነገር የለም። ይህንን የምናገረውን ነገር ሶሻል ሚዲያ ላይ ሁላችሁም ስታላዝኑ የምመልስላችሁ መልስም ይሄን ነው። ታውቃላችሁ። አጠቃይ መተይ ስላልክ አብሬ አላለቅስም። እኔ የማልቀስ ሱስ የለብኝም። መፍትሄ ላይ ትኩረት የማደርግ ሰው ነኝ። መፍትሄ ላይ እኮ አልኳችሁ። ከዛ በተረፈ ተመስገን ነው። ተመስገን። ከዛ ውጪ ማውዝ ቱ ማውዝ ለሁላችሁም በሚኒቴሪ ስም ለምትነጉድ ሌቦችም ልካችሁን ነው የምነግራችሁ። ስራ የማትወዱ ማልቀስ ለምትወዱ ሰዎችም እዛው መልሳችሁን እሰጣችኋለሁ። ከዛ በተረፈ ልክ እንደኔ የምትደክሙ፣ የምትጥሩ፣ የምትለፉ ሰዎች ድከሙ፣ ልፉ፣ ጥሩ፣ ጣሩ። ከዛ ውጭ የተሻለ አማራጭ ካገኛችሁ ባገኛችሁት አማራጭም ሀገራችሁን ነው የምታገለግሉት። አመስግናችሁ በክብር ተሳድባችሁ ይሄ አንቋሻችሁ ምናምን እኮ አይደለም። ስራ ሳታገኙ ልክ የሆነ አበል ሲገባላችሁ እንደ ሰነፍ የሰፈር አውደልዳይ የማያልቅ መስላችሁ ስራችሁንም ለቃችሁ መልሱኝ ብላችሁ እየየ ማለት እኮ አይደለም። ስራችሁን አክብራችሁ እየሰራችሁ የተሻለ ነገር ስታገኙ አለቃችሁም ይረዳችኋል። እመቤቴን በዙሪያችሁ ያለ ሰውም ይረዳችኋል። አክብራችሁ አመስግናችሁ ወደ ተሻለው ነገር ብትሄዱ በዛ ሙያም ሀገራችሁን ነው የምታገለግሉት። ኤምባሲ ብትገቡ ሀገራችሁን ነው የምታገለግሉት። ሹፌር ብትሆኑ ሀገራችሁን ነው የምታገለግሉት። ማናጀር፣ በቃ በተለያየ የሙያ ዘርፍ ብትሰማሩ ስራ ወዳድ ግን ሁኑ። ይሄ ዝም ብሎ እያለቀሰ ቤት ለቤት እንደሚያወራው ከንቱ እንዳትሆኑ። እችን እውነት ብቻ ነው መናገር የምፈልገው። በተረፈ ለሁሉም ነገር ፈጣሪ ሀገራችንን ሀገረ ሰላም አድርጎ ሰላማችንን በፍቅር ያብዛልን። ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ዱዊት ማድረግ እንዳረሱ። ይመቻችሁ።